ይህ ባንዳ የኢትዮጵያ ወንዞች ክፍል 2 ነው። ዛሬ ወደ ምስራቁ የኢትዮጵያ ቀጠና እናመራለን። ምን ነው ባደረገኝ ዘመዴ አብዲ ኢሌ፣ ዶላሬን ባፈስኩት ሄጄ ቶጎ ጫሌ ይባል ነበር። ገብሬ ዲላና አብዲ ኢሌ የቶጎ ጫሌ ዶላር ቤታቸውን ባሞቀበት ወቅት ማን ይሆን ባለተራ ዛሬ እንኩሮ ባረረበት ጠላ በቀጠነበት የቶጎ ጫሌ ዶላር ቤቱን ያደመቀለት? ወይኔ ገብሬ ሉኛማ ተበላን እኮ። መልካም፣ ወደ ባንዳ ወንዞቻችን ከመሄዳችን በፊት በዚህ በቅርብ ርቀት ከኢትዮጵያ በቅርብ ርቀት ምናልባትም ወደ 5 የሚጠጉ ወደቦች እንዳሉ ታውቃላችሁ። 2ቱ ሶማሌላንድ ውስጥ ነው የሚገኙ፣ ዘይላ፣ በርበራ። ሌሎች 2ቱ ጅቡቲ ወይም በድሮ አጠራሯ ፍሬንች ሶማሌላንድ፣ በፈረንሳይ ቅኝ የተገዛች የሶማሌላንድ ምድር ማለት ነው ጅቡቲ ማለት ነው። እዛም ስንት አለ? 2፣ የጅቡቲ ወደብ እና የታጁራ ወደብ። ከፍ ስትሉ ደግሞ ወረሞቹ አሁን እሬቻ ላይ መልኩበት እየቋመጡት ያሉት የአሰብ ወደብ አለ ማለት ነው። እንግዲህ ታችሁ ከኢትዮጵያ በቅርብ ርቀት አሰብ፣ ታጁራ፣ ጅቡቲ፣ ዘይላ፣ በርበራ ወደ 5 የሚጠጉ ወደቦች አሉ። ኢትዮጵያ የዚህ የአንዱንም አካል አለመሆኗ አንድም የሚኒሊክ ስህተት፣ 2ም የዛ ጥናዣም የሻለቃ መንግስቱ ኃይለማርያም ስህተት ነው። 3ም የመለስ ዜናዊ ክፋት፣ የሱ ደግሞ አለመቻል አይደለም፣ ከልብ የመነጨ ክፋት። መልካም፣ በምስራቁ ቀጠና ወዳሉ ባንዳ ወንዞች እንሄድ። ከዚህ ወረሞ ሊስፋፋበት ከሚፈልገው ከጭናቅሰን ቀጠና እግርጌ ጅረቶች የሚፈጥሩት አንድ ወንዝ አለ፣ ጀረር ይባላል። ከጅጅጋ በስተምዕራብ በኩል ከአራርሶ በስተምዕራብ በኩል አድርጎ ደጋሃብሩን ሰንጥቆ እስከዚህ ድረስ ይመጣል። ማን ይባላል? ጀረር ይባላል። ጀረር እንግዲህ በሶማሊኛ ኪንኪ ማለት ነው መሰለኝ። ሌላው አሁንም ከጭናቅሰን በስተምዕራብ በኩል ከጅርሳ ጎሮ እግርጌ ጅረቶች የሚፈጥሩት ሌላኛው ወንዝ ማን ነው? ፋፈን ይባላል። ፋፈን ሲደመር ጀረር ይሆናል ፋፈን፣ አንድ ወንዝ ይሆናል ማለት ነው። ያ ወንዝ ቁልቁል እየበረረ ምን ያለ ዝግዛግ እየሰራ ወደዚህ ወደ ዋርዴር አውራጃ እየሄደ እንደ ማርስ መሬት በ360 ዲግሪ ሴንቲግሬድ ሙቀት እንደተመታ እንደ ዛገ ብረት የደረቀውን የዋርዴር አውራጃን ቢያረሰርስ ምን አለበት? ኖ አይፈልግም። ቀብሪ ዳህሪ ለ2 ሰንጥቆ ከኢትዮጵያ ለመውጣት ይሮጣል። ከኢትዮጵያ ድንበር ከመውጣቱ በፊት ከሌላ ግብዳ ወንዝ ይቀላቀላል። ሸበሌ ይባላል። ሸበሌ፣ የሸበሌን ባንዳነትማ ስታዩ ዋቢ ሸበሌ የሚባለው አዲስ አበባ ያለው ሆቴል ገብታችሁ ሻይ ላጠጡ ትችላሉ። ኖ ዋቢ ሸበሌ እንግዲህ እስከዚህ እስከ አሳሳ፣ ዶዶላ፣ ኮፈሌ ቀጠና ድረስ መጥቶ ነው ውሃ የሚሰበሰበው። እንግዲህ ታችሁ ይሄ ኦሮሞዎች አረማዊ ጭካኔ የሚፈጽሙበት ቀጠና ነው ዛሬም ድረስ ማለት ነው። እስካሁን ድረስ ክርስቲያኖች በዋሃብያ እስላሞችም እንዲሁም በኦሮሞ ነፃነት ሰራዊቶችም የሚገደሉበት በሆዴድም ጭምር ማለት ነው። ሆዴድም እኮ አንዱ አስገዳይ ነው። ሆዴድ ማለት የኦሮሞ ብልጽግና ማለት ነው። እሱም ሌላኛው አስገዳይ ነው። ብቻ የኦሮሞ የፖለቲካ ኃይሎች፣ የኦሮሞ ወጣቶች፣ የኦሮሞ አባገዳዎች ጭካኔ የሚፈጽሙበት ቀጠና ነው ይሄ ቀጠና። አሳሳ፣ ዶዶላ፣ ኮፈሌ፣ ቡቆጂ፣ ገረመሌ። ኤኒሃው እስከዚህ ድረስ መጥቶ ነው ሸበሌ ውሃ የሚሰበሰበው። ክፋቱ ይሄ ተራራ ምንድን ነው? አምሃር ተራራ ነው የሚባለው። በቃ ከዚህ ተራራ ግርጌ ያሉ ጅረቶችና ወንዞችን በሙሉ የሚያንጋጋው ሸበሌ። ከሐረርጌ ቀጠና ይቀበላል፣ ከበደሉ ቀጠና ይቀበላል፣ ከቁልቢ ግርጌ ይቀበላል፣ ከጨለንቆ ይቀበላል፣ ከጭሮ ይቀበላል፣ ከአርባ ጉጉ ግርጌ ይቀበላል። እነኝን ሁሉ ከተቀበለ በኋላ አንድ ወንዝ ይሆናል። ዝግዛግ ሊሰራ ኖ፣ ሶማሌ ክልል ሊያረሰርስ ኖ፣ ጎዴን ለ2 እየሰነጠቀ ወደ ኢትዮጵያና ሶማሊያ ድንበር ድረስ እየተንደረደረ በቀኝ በኩል የሚገኘውን ፋፈንን ጠልፎ ከሀገር ውልቅ ይላል። ሸበሌ ተው። ሶማሊያ ሀገር ከገባ በኋላ ወደ ውቅያኖሱ የሚገባ አይመስልም። አይገባም። ሊያታልለን ነው፣ ሊሸውደን ነው። ውቅያኖስ ውስጥ ገባ ስትሉት ወደ ደቡብ ምዕራብ ይሸመጥጣል። እየሸመጠጠ ከዚህ ከሞቃዲሾ ከተማ በስተምዕራብ በኩል ለእልፍኝ ጓሮ ጎመን የሚሆን አንድ ጋሻ መሬት እያረሰረሰ አሁንም ወጣ ስትሉት እየገባ፣ ገባ ስትሉት እየወጣ እያታለለ የአልሸባብ ቀጠናን እያረሰረሰ የክፋቱ ክፋት ኬንያ አገር ላለመግባት የዚህ ሶማሊያ ውስጥ ከዚህ በኩል ከሚመጣ ከሌላ ወንዝ ጋር ተዳብሎ ከኪስማዩ አናትጌ የህንድ ውቅያኖስ ውስጥ ይሰምጣል። ባንዳ ነው ሸበሌ ባንዳ ነው። ሸበሌ ባንዳ ነው።
ሌላው ባንዳ ወንዝ ማን ነው? በዚህ በምስራቁ ቀጠና በተለይም በደቡብ ምስራቅ ቀጠና ገናሌ የቀድሞ ሲዳሞ ክፍለ ሀገር የአሁኑ ሲዳማ ክልል ድረስ መጥቶ ነው ጅረቶችና ወንዞችን የሚሰበስብ።